ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምከረማችሁ። ዛሬ ይዤላችሁ የመጣሁት በጣም የምትወዱት አይነት የብስኩት አዘገጃጀት ይሆናል። ውጭ የምንገዛውን ያስንቃል። በትንሽ ግብአቶች ነው የምናዘጋጀው። እስከ መጨረሻ ድረስ አብራችሁን ቆዩ። ብስኩቱን ለማዘጋጀት እዚህ ጋር የገበታ ቅቤ ጨው የሌለው ያስፈልገናል። እኔ የተጠቀምኩት 113 ግራም ነው። ፍሪጅ ውስጥ ከነበረ ቅቤው አውጥታችሁ ማቆየት አለባችሁ፣ እንደዚህ ሶፍት እንዲሆንልን። ከዛ 1/4 ኩባያ የተፈጨ ስኳር አረኩ። ትንሽዬ ቫኒላ ለጣዕሙ ወይም ለፍሌቨሩ እንዲሆን ቆንጆ እንዲሆንልን አደረገው። ከዛ እንደምታዩት አንድ ላይ ስኳሩን በደንብ አድርጌ ከቅቤው ጋር አዋህደዋለሁ። እዚህ ጋር ያው ብዙ የምታዘጋጁ ከሆነ እናንተ ግብአቶቹን እየጨመራችሁ መሄድ መቻል አለባችሁ። እኔ ለማዘጋጀው ትንሽ ስለሆነ ያው የተጠቀምኩትን ግብአት ነው እየነገርኳችሁ ያለው። እንደምታዩት ቫኒላውን የተፈጨውን ስኳር አደረገው ከቅቤ ጋር በደንብ አዋህዱ። ከዛ 1 ኩባያ ዱቄት ነው የተጠቀምኩት፣ ያው ለዳቦ የምንጠቀመውን ዱቄት። ከዛ ትንሽዬ ቤኪንግ ፓውደር አደረግኩ። ያው ትንሽ ስለማዘጋጅ ትንሽ ነው ማድረገው ነው። እና ትንሽዬ ጨውም ማለት ትችላላችሁ፣ በጣም በትንሹ። የተጠቀምኩት የዱቄት ብዛት ያው 1 ካፕ 120 ግራም ነው በግራም ሲሆን። እና አሁን በደንብ አድርጌ አዋህደዋለሁ። እዚህ ጋር ግብአቶቹን ስታዋህዱ ዱቄት ካረጋችሁ በኋላ ከመጠን በላይ በጣም ማብካት የለባችሁም። ልክ በደንብ ከተዋሃደላችሁ በኋላ ዱቄት ምናምን ከሌለው ከዛ በኋላ ያው ካቦካችሁት ልክ እንደ ዳቦ ነው የሚሆንባችሁ ብስኩቱ። ስለዚህ ከመጠን በላይ ማብካት የለብንም፣ እንዲዋሃድ ያህል ብቻ ነው። እና እንደገና ሊጡ ደግሞ ያው ድርቅ ማለት የለበትም። ድርቅ ካለ ያው እንደ ብስኩት ገር የሆነ አይሆንልንም እና ጥንክር ያለ ይሆንብናል ማለት ነው። አሁን እንደምታዩት እኔ አዋህድኩት። ከዛ ምንድነው ማድረገው እዚህ ጋር በትናንሹ አድቦሎቡ ያለው እንደዚህ እያደረግን በእጃችን አነሳ አድርጌ ለማድረግ እሞክራለሁ፣ እኩል እንዲሆንልኝም። ያው እዚህ ጋር የተጠቀምኩት ቅርጽ ማውጫ ለብስኩት የሚሆን አለኝ እኔ። እናንተ በፈለጋችሁ መልኩ ቅርጽ ማውጣት ትችላላችሁ። እና እኔ ዛሬ ይህንን ነው የተጠቀምኩት። እንደምታዩት ቅርጹ ይህንን ይመስላል። አሁን ያለኝን ሊጡን በሙሉ በትናንሹ አድበለብላለሁ። በጣም ካተለቃችሁት ያው ይወፍራል እና እንደምትፈልጉት አይነት ላይሆን ይችላል ብስኩቱ። ስለዚህ ሊጡን አነሳ አድርገን ብናደርገው ጥሩ ነው ብዬ አስባለሁ። ምክንያቱም ስናበስለውም ቀላል ይሆንልናል። እንደምታዩት በእንደዚህ አይነት መልኩ ሁሉንም አድወለቦልኩ። ያው እኩል ለማድረግ ሞክሬያለሁ በተቻለኝ አቅም። እና ከዛ ምንድነው ማደርገው እንደምታዩት እንደዚህ መጫን አለባችሁ። በጣም ሳይሆን ያው ቅርጹን ይዞልን እንዲወጣ ትጫኑታላችሁ። ከዛ ቃስ ብላችሁ ያው ቅርጹን ታወጣላችሁ በእንደዚህ አይነት መልኩ። እና ይህንን ይመስላል ዛሬ የተጠቀምኩት የኩኪ ቅርጽ ማውጫ። በጣም ነው የሚያምረው። ያው የተለያዩ ዲዛይኖች አሉት። ከዛ ምንድነው ያደረኩት ኦቭን ውስጥ ለእኔ የተጠቀምኩት 350 ላይ ለ20 ደቂቃ ለሚሆን ጊዜ ነው እኔ ያበሰልኩት ወይም የጋገርኩት። እና እንደ ውፍረቱ ይለያያል። እዚህ ጋር ማስተዋል ያለባችሁ የኔ ያው መካከለኛ የሆነ ነው፣ ወፍራም አይደለም በጣም። ስለዚህ 350 ላይ አድርጌው ምን ያው የሞቀ ኦቭን ውስጥ ነው ሬዲ የሆነ ኦቭን ውስጥ ነው የምትከቱት። እና ይህን የሚመስል ብስኩት ጋግሬያለሁ። እውነቴን ነው የምላችሁ ከውጭ ከሚገዛው ያስንቃል። ቤት ውስጥ ስታዘጋጁ ደግሞ ዋናው ጥቅሙ ምንድን ነው? ያው ስኳር መጠኑን እናንተ እንደምትፈልጉ ማድረግ ትችላላችሁ። እንደገና ማቆያ አንጨምርበትም።
ጣዕሙ በጣም ልዩ ነው። ለገበያ እንኳን ማቅረብ ትችላላችሁ እንደዚህ እያዘጋጃችሁ። በጣም በጣም ልዩ የሆነ ጣዕም ነው ያለው። እንደወደዳችሁት እርግጠኛ ነኝ። ያው በጣም በትንሽ ግብአት በቀላሉ የሚዘጋጅ የኩኪስ አይነት ነው ዛሬ ያሳየኋችሁ። እንደወደዳችሁት እርግጠኛ ነኝ። ላይክ ማድረጋችሁን እንዳትረሱ። ሁሌም ከጎኔ በመሆን ስለምታበረታቱን እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።